ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ብዙ ጊዜ ጠፍቻለሁ፣ መልቀቅ አቆሚያለሁ። የተወሰነ የሆነ ስራ ስለጀመርኩኝ ነው። እስቲ በምሽት ደግሞ አዲስ አበባ ምን ትመስላለች የሚለውን ላሳያችሁ እንግዲህ ወጣ ብዬ ከልጆቼ ጋር ተዝናንቻለሁ እና በዛው ልቅረጽላችሁ ብዬ ነው። እንዴት ናችሁ? ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ደስ እንዲላችሁ ሀገራችን ያለችበትን በጥቂቱም ቢሆን ላሳያችሁ ብዬ ነው። እጅግ ደስ ይላል። አዲስ አበባም እየዘመነች ነው። ስለዚህ ምንድነው መለወጥ ይቻላል የሚለውን ለማሳየት እናታችሁ እንዴት እንደሚያምር በምሽት እጅግ በጣም የሚያምረው እንደው ብታምኑ ባታምኑ ሰው ሁሉ ወጣቱ በሙሉ ውጭ ነው ያለው ማለት ይቻላል። በጣም ነው ደስ የሚለው። ምንም ኪስ የማይጎዳ ንጹህ አየር አግኝተን ከጓደኞቻችን ጋር ከልጆቻችን ጋር ወጣት ልጆቻችንም የሚውሉበት ቦታ አላጡም። እጅግ ደስ ይላል። እዩት ህዝቡ እንዴት ደስ እንደሚል እውነት በጣም የገረመኝ በጣም እጅግ በጣም ደስ የሚል ነው። አራዳ ፓርክ ይባላል። አዲስ የተከፈተ ነው። በጣም ነው ደስ የሚለው። ፏፏቴዎች አሉት። የእግር መንገድ አለው። ስፖርት መስራት ይቻላል። ባይስክል ይዞም ተከራይቶ እዛ እንትን ማለት ይቻላል። የሚሸጥም አለ። እጅግ በጣም ደስ ነው የሚለውና እስቲ አብረን ደግሞ እያየን እንመለሳለን። ከኔ ጋር እስቲ ላስጎብኛችሁ። እንዴት እንደሚያምር በጣም ነው የሚያምረው። እና እስቲ እናንተም እየጎበኛችሁ ያው ልጅ እየቀረጸችኝ ነው፣ እያሳየዋችሁ ነው። ምን ለማለት ፈልጌ ነው፣ እኛ ማሚዎች ወጥተን በቃ መዝናናት አለ። በጣም በስራ ስትረስ ሆኜ ነበርና በቃ እንውጣ ሲሉኝ አጋጣሚ ዝም ብዬ ወጣሁትና በቃ መዝናናት አለብን። ምንድነው ህይወት አጭር ናት። በቃ ዘና ፈታ ማለት አለብን ከልጆቻችን ጋር ንጹህ አየር ማግኘት አለብን። ቀኔ በሱ ነው የማምነው እና ስፔሻሊ እናቶች በቃ ራሳችንን እንደ ድብርት ውስጥ መክተት የለብንም። በቃ አይ ነው አውቃለሁ፣ ስራ ይበዛብናል፣ የልጆች ኃላፊነት ብዙ ጫና አለብንና ብዙ ጊዜ ምንድን ማስተላለፍ የምፈልገው በተለይ ለባሎቻችን አንወጣም እንላለን። በቃ ዛሬ አልተዘጋጀሁም እንዲህ አልሆንኩም፣ በቃ ብዙ ሰበብ እናበዛለናል ላለመውጣት። የብዙ እናቶች ችግር ይመስለኛል። እና በቃ እንውጣ ሲሉን እነሱም ደስ ይላቸዋል። እኛም ወጥተን አእምሯችንን ዘና ፈታ ማድረግ አለብን አይደለ እንዴ? አዎ ውስጥ እንዴት እንደሚያምር በእውነት በስመ አብ። እኔ ለራሴ እውነት ምንም አላመንኩም ነበረ። በጣም ነው የሚያምረው እውነት በጣም በጣም አያችሁ። ሰው እንዴት ታዲያ ሰዋች እንዴት የኛ ህዝብ እንዴት እንደተቀየረ እውነት በቃ ቀላል ዋጋ ምንም ኪስ የማይጎዳ ፈንድሻችንም ይዘን ምንም ይዘን ዘና ፈታ ማለት እንችላለን። ወዳችንን ከልጆቻችን ጋር ጊዜ ማሳለፍ፣ እነሱ ጓደኛ ማድረግ እና በምሽት አዲስ አበባ በጣም ታምራለች። ለወጣቶች የሚውሉበት አጡ